ከአቡጊዳ እስከ ኢትዮጵያ ቴዎድሮስ ካሳሁን ቴዲ አፍሮ ሶስተኛ ክፍል ከአቡጊዳ እስከ ኢትዮጵያ ቴዎድሮስ ካሳሁን ቴዲ አፍሮ ባለፉት 2 ሳምንታት የዘፈንና ዘመን ርዕሰ ጉዳያችን ነበር። ቴዎድሮስ ካሳሁን ቴዲ አፍሮ ከድምጻዊነት ባሻገር ተለይቶ ይታሰባል። ቴዲ አፍሮን ከድምጻዊነትም በላይ ነጥሎ ማሰብ ተለምዷል። የቻይናው ቴሌቪዥን ሲጂቲኤን ቴዲ አፍሮን ሲገልጸው Teddy's musical career started የቴዲ አፍሮ የሙዚቃ ህይወት ከህፃንነቱ ይጀምራል። በአባቱ ውስጥ ይንቦገቦግ የነበረው የሙዚቃ ፍቅር በቴዲ ውስጥ ነፍስ ዘርቶ ሰማይ ነክቷል። ብዙ ውጣ ውረዶችን አልፎ የተሻገረው ቴዲ አፍሮ ዛሬ አቻ የሌለው ሙሉ የጥበብ ሰው ሆኗል። በኢትዮጵያ ታሪክ የተለየው ድምጻዊ እስከ መሆን በቅቷል። the most complete singer Ethiopia has ever seen in its present history. የቴዲ አፍሮን ዝናና ክብር አድናቆትና ከፍታ ኪነጥበባዊ ብቻ አድርጎ መውሰድ ያስቸግራል። አድናቂዎቹ ስፍር ቁጥር የላቸውም። በእድሜና በጾታ የሚገደቡም አይደሉም። As a singer who writes his own lyrics and melodies and with gigantic talents, Teddy Afro should have been introduced to the world earlier. His reggaeton music together with the local style is now capturing almost everyone's attention, from young to the elderly, everywhere. ከልጅ እስከ አዋቂ ከህፃናት እስከ አረጋውያን እጅግ ብዙዎች ከአድናቆት ማዶ ተሻግረው የሚሳሱለት የሚንሰፈሰፉለት የጥበብ አውራ ሆኖም ይታሰባል። የቴዲ አፍሮን ዝና እንዲህ ብሎ ሰፍሮ ሊገልጹት እንዳይቻል ሆኖ ንሯል። ብዙዎች ለእርሱ ያላቸውን ፍቅርና አክብሮት በንጽጽር ለማስረዳት እንኳን ይቸግራሉ። ቴዎድሮስ ካሳሁን ቴዲ አፍሮ ስፍር ቁጥር በሌላቸው አድናቂዎቹ አቻና እኩያ የተነፈገ ወይም የታጣለት የተለየ ዝና ክብርና መወደድን የታደለ የዚህኛው ዘመንና ትውልድ የከፍታ ተምሳሌት ተደርጎ በብዙዎች ልብና ቀልብ ውስጥ በደማቁ የተከተበም ይመስላል። ይሄ ሁሉ ግን ያለ ምክንያት የመጣ አይደለም። የተለያዩ ምክንያቶችን መዘርዘር ይቻላል። ብዙዎች የሚጋሯቸውን ጠቅለል አድርጎ ማስቀመጥ ቢያስፈልግና አድናቂዎቹን ብንጠይቅ ግን የተወሰኑና ገነው የሚወጡት ኢትዮጵያና ፍቅር፣ እርቅና ይቅርታ፣ ሰላምና ጀግንነት፣ ህብረትና አንድነት፣ ታሪክና ጊዜ፣
ትናንት ዛሬና ነገ ማጣትና ማግኘት እምነትና እውነት ልዩነትና ውበት ቃልና ጽናት ይመስሉናል የዛሬ 11 ዓመት በ2000 ዓመተ ምህረት የናንተ ሬዲዮ ሸገር ኤፍኤም 102.1 ተቋቋመ በዛው ዓመት በ2000 መዓዛ ብሩና ቴዲ አፍሮ በጨዋታ ፕሮግራም ተገናኝተዋል ከዛ ቀደም በ1997 ዓመተ ምህረት መዓዛ ከቴዲ አፍሮ ጋር አድርጋው የነበረውን ቃለ ምልልስ አስታወሰች ትውስታዋን አጣቅሳ ጥያቄ አነሳች እንዲህም ስትል እኔ ብዙ ጊዜ በዘፈንኩት ዘፈን ሰዎች ሲወዱኝ በጣም ሲወዱኝ ይፈራ ነበር በጣም ሲወዱኝ በጣም ፈራ ጀመር ግን በጣም መፍራት የጀመርኩት የሚጠሉኝን እንኳን መውደድ ስጀምር ነው ብለህ ነበር ምን ለማለት ፈልገህ ነበር ቴዎድሮስ አው ቢገርምሽ ነገር ሰው ሲወድሽ የሚፈጥርብሽ ደስታ ብቻ አይደለም ኃላፊነትም ሊሆን ይችላል በፈለግሽው መጠን ብቻ አይደለም መሆን ያለብሽ አንቺ የለበስሽው ጃኬት ፋሽን ሊሆን ከተነሳ አንቺ የሰራሽው ስተትም እንደዚያው ነው ሰውም ሲወድሽ ደግሞ ሁሌ ደስታ ብቻ ነው የሚፈጥረው ጫናም አለ ያስፈራል መወደድንም የሚሰጥ እግዚአብሔር ነው በዚህ ደረጃ መወደዳለሁ ወይም በዚህ ደረጃም ስራ ላይ እንቅስቃሴ አድርጌ ጎናን አገኛለሁ ብዬ አስቤ አላቅም ድሮ ከሁሉም የሚያስፈራው ደግሞ እንዳልኩሽ ይሄ ከሙያዬም ባለፈ በግል አሳሰቤ የጥላቻ መንፈስ በጣም እንደማይረባ ሳውቅና ሁሉም ሰው መጥፎ ሲያስብ እንኳን ባለመታደሉ ነው እንጂ ለምን በሽታ የሚመስልን እኛ ኩላሊት ጉበት ላይ ብቻ መስሎናል ሰው ልጅ ከፍተኛ በሽታ በተለይ ያለው መንፈሱ ነው አሳሰቡ ላይ ይሄን ከበሽታ ከቆጠርሽ ለበሽታ ደግሞ እግዚአብሔር ማረው ነው የሚባለው እንጂ አይፈረድ ታመመ ሰው ሲያቃስት ብቻ ነው እኛ የምንሰማው ክፉ ሲሆንም ያ ሰው በክፋት ታሟል ይሄ ከባድ በሽታ ነው እና ለዚህ ሰው ማዘን ነው የሚገባው ምክንያቱም እንደማይጠቅም ስታውቂ ስለዚህ ጥሩ ማሰብ ቀና መንፈስ የህይወት ሁሉ የሚስጥር የቁልፍ መፍቻ ነው ያ ቀና መንፈስ ቀና ማሰብ ደግሞ እግዚአብሔር የምንለው ነገር ነው በራሱ የቴዎድሮስ ካሳሁን ቴዲ አፍሮ ስነ ጥበባዊ ጭብጥ በአብዛኛው ማጠንጠኛው ሀገር ከሀገርም ከኢትዮጵያም ኢትዮጵያዊነትና ማንነት የዳበረ እሴቱ እንደሆኑ በብዙዎች ይታመናል ከአቡጊዳ እስከ ኢትዮጵያ የተጓዘና የመጣበትን መንገድ አድናቂዎች ቢጠየቁም ቀደም ብለን ከዘረዘርናቸው ክበብ ውጪ የሚሉትን ማሰብ ያስቸግራል የቴዲ አፍሮ ለስከዛሬው የመጨረሻውና የቅርብ ጊዜ አልበም መጠሪያ ኢትዮጵያ ነው ይህም ቀደም ብለን ላነሳናቸው ሐሳቦችና ለቴዎድሮስ ካሳሁን ወይም ቴዲ አፍሮ ማንነትና ምንነት ማሳያ ሊሆን ይበቃል ብዙዎችን ያነጋገረ አልበም ነበር ወይም ሆኗል ጥቁር ሰው የተሰኘ አልበሙን ባወጣ በ5ኛው ዓመት የወጣው ወይም የመጣው ኢትዮጵያ የተሰኘ አልበም ተቀባይነቱ ዓለም አቀፋዊ ሆኖ ይታወሳል በዓለም የሙዚቃ ዘርፍ በቁንጮነት ተክቦ ተጠርቷል በኢንተርኔት አልበሞችን የሚሸጡ ድረገጾችም በከፍተኛ ቁጥር ከተሸጡት ተርታ መድበውታል ይፋዊ የዩቲዩብ ገጹን የጎበኙ ተመልካቾቹም በሚሊዮኖች ተሰፍረዋል ቴዎድሮስ ካሳሁን ቴዲ አፍሮ ከድምጻዊነትም በላይ ልቆ መታየት እንደ አንድ ማሳያ የተወሰደ አጋጣሚ ሆኖም ይታወሳል ይሄ አልበም እንደወጣ ዓለም ላይ መነጋገሪያ በነበረበት በዛን ወቅት የአሜሪካ ድምጽ የአማርኛው አገልግሎት ከቴዲ አፍሮ ጋር ቃለ ምልልስ ነበረው ጽዮን ግርማ የተለያዩ ጥያቄዎችን አቀረበችለት ቴዎድሮስ ካሳሁን ቴዲ አፍሮ ሁሉም ሰው ኢትዮጵያ ሲል ማየት ደስ ይላል ሲል የእርሱ ደስታ እንዴትና በምን እንደሚመጣ የጠቆመበት ንግግሩ የተረቱለትን ብዙ ልቦች ይበልጥ የረታበት እንደነበረ ይታወሳል እኔ የሚሰማኝ እንግዲህ ሁሉም ሰው ኢትዮጵያ ሲል ማየት ደስ ይላል አይደል እሱ ደስ ይላል እንደገና የደከምሽ ነገር ደግሞ ጌታ አምጥቶ የምትፈልጊ መልእክት ሰዎች ላይ ደርሶ የሚፈጥረው መነቃቃት እንደማየት የሚያስደስት ነገር የለም ይሄ ሁሉ ደግሞ የእግዚአብሔር ጸጋ ነው ስለዚህ በዚህ አጋጣሚ ሁሉንም ላመሰግን ወዳለሁ
ቴዲ አፍሮ አድናቂና አክባሪዎች አድናቆታቸውን በተለያየ መንገድ ይገልጻሉ። ብዙዎች የሚጋሯቸው እንደተጠበቁ ለየት የሚሉም ይገጥሙናል። ለየት ካሉት ለምሳሌ አንድ ጸሐፊ ቴዲ አፍሮ the Michael Jackson of Ethiopia, the Mozart of Gondar, the Marley of Harar, the Elvis of Wollo, the Purple Rain of Arusi, the Tupac Shakur of Addis Ababa, the Beatles of Gojam, the Whitney Houston of Ilibabur, the John Lennon of Kaffa, the Jim Hendrix of Wolaga, the Steve Wonder of Bali, the Wagner of Gamu Gofa, the Unifier of Ethiopia. ቴዲ አፍሮ የኢትዮጵያው ማይክል ጃክሰን፣ የጎንደሩ ሞዛርት፣ የሐረሩ ማርሌ፣ የወሎው ኤልቪስ ፕሬስሊ፣ የአዲስ አበባው ቱፓክ ሻኩር፣ የጎጃሙ ቤትልስ፣ የኢሉባቡር ዊትኒ ሃውስተን፣ የከፋው ጆን ሌነን፣ የባሌው ስቲቪ ወንደር ሲሉ እየዘረዘሩ ይወርዱና ሲጠቀልሉት the unifier of Ethiopians ማለትም ኢትዮጵያውያንን አንድ አድራጊ፣ የኢትዮጵያውያን አንድነት አቀንቃኝ ይሉታል። ምናልባትም ቴዲ አፍሮን ቢክቡት አልበቃ ቢላቸው ወይም መርካት ቢሳናቸው የመረጡት የአድናቆት አማራጭ ይመስላል። ሲጂቲኤን ስለ ቴዲ አልበም ኢትዮጵያን ምልክትና መጠሪያው አድርጓል። በቀደሙት አልበሞችና ስራዎቹ ሁሉ በርግጥ ቴዲ አፍሮ ስለ ኢትዮጵያ ብዙ ብሏል። ኢትዮጵያ የቴዲ አፍሮ የሁል ጊዜ ጥበብ ማጠንጠኛውም ትመስላለች። በዚህኛውና በአምስተኛው አልበሙ ግን ኢትዮጵያ በልዩነት ጎልታና ደምቃ ሞቅ ብላ ተዚማለች። የአልበሙ መጠሪያም እሷው ኢትዮጵያ ሆናለች። በዚህ አልበም ቴዲ አፍሮ ከምን ጊዜውም በላይ ኢትዮጵያ የሚለውን ቃል ደጋግሞ ያነሳል። ሕዝቦቿን ከዳር እስከ ዳር ይጠቅሳል። አርበኝነትና መስዋዕትነት ይወሳል። ቋንቋ፣ ትውፊት፣ ባህል፣ እምነት፣ ድንቅ ተፈጥሮ፣ ጥንታዊነትና ቀደምትነት ብቻ ብዙ ስለ ኢትዮጵያ ይቀኝላታል፣ ያዜምላታል። ኢትዮጵያ ሀገሬ ባንቺ አይደል ወይ ክብሬ፣ ባልፍም ኖሬ ስለ እናት ምድሬ እሷ ናት ክብሬ፣ ኧረ እኔስ ሀገሬ። ስንት የሞቱልሽ ለክብርሽ ዘባድረው፣ አልፈው ሲነኩሽ ባህርሽን ተሻግረው፣ የጀግኖች አገር የአዳም እግር አሻራ፣ ፈለገ ጊዮን ያንቺ ስም ሲጠራ፣ እንኳን ሰማይ ላይ ባንዲራሽን አይቶ ስምሽ ሲጠራ ማን ዝም ይላል ሰምቶ። Now, the singer, who's loved by not only the locals in the Ethiopian diaspora, but also by foreign nationals, is aspiring to launch himself to the international music arena representing Africa. ኢትዮጵያና ኢትዮጵያዊነት የቴዲ አፍሮ የሁል ጊዜ ርዕሰ ጉዳዮች ቢሆንም እዚህኛው ላይ ግን ጠበቅ ብሏል። ኢትዮጵያዊ አንድነት ጎልቶም ተውቦም የተገለጸበት አልበምም ነው። ኢትዮጵያዊ ጥንታዊነትና ቀደምትነት ተጣቅሶበታል። የኢትዮጵያና ኢትዮጵያዊነት ጽኑና እውን መንፈስ ተንጸባርቆበታል። ዘመንም ተገልጾበታል። ባለፉት ዓመታት የኢትዮጵያና ኢትዮጵያዊነት የልብ ትርታ እንዴት ይመታ እንደነበረ ታይቶበታል። ቴዎድሮስ ካሳሁን ቴዲ አፍሮ ባለፉት 18 ዓመታት ስናውቀው ካንደበቱ ፍቅር ርቆ አያውቅም። ስለ ፍቅር አምላክ ኃያልነት ከመስበክም ሰንፎ ማየት የዘበት ያክል ይቆጠራል። ቴዲ አፍሮ አወራ፣ ኢትዮጵያ አለች። ኢትዮጵያ ሲል ፍቅር ቀጥሏል። ፍቅር ሲነሳ መጠቅለያው የፍቅር አምላክና ኃያሉ ኃይል ይሆናል።
ይህ መንገድ ቴዲ አፍሮን ከተለየ ዙፋን አስቀምጦታል። ስፍር ቁጥር የሌላቸው አድናቂዎቹ ባሉበት ሆነው ከበውታል፣ ክበውታልም። የፍቅሩ መጠን ወደ ቴዲ አፍሮ የሚዘንበው ሊሰፍሩት ቀርቶ ሊያስቡት እንኳ ያስቸግራል። ጽዮን ግርማ ስለዚህ አነሳች። በእንዲህ አይነት መወደድ በፍቅር ማዕበል መጥለቅለቁ ጫና አይፈጥርም ወይ? እንደምንስ ነፃነትን ይሰጣል ስትል ጠየቀች። እውነት ነው፣ እንዲህ ያለውን የሰው ፍቅር ማየት ያስፈራል። የቴዲ አፍሮም ስሜት ይኸው ነበረ። ሁለት ለመናገር ራሱ የሰውን የፍቅር መጠን ማየት በራሱ ያስፈራል። እንደዚህ መወደድ ያስፈራል። ይህን መወደድ ቢሰጥ እግዚአብሔር ነው። እኔ ይህንን ነው ማውቀው። ሁሉን ነገር የሚያደርገው እሱ ነው። እግዚአብሔር ኢትዮጵያን አይተዋትም። ይሄ የትውልዱ የጋራ ድምፅ ነው። እኔም ደግሞ የትውልዱ አካል እንደመሆኔ የሁላችንም ድምፅ አብረን አመጠን ያመጣነው ነገር ነው። አንድም ለብቻው ዓለምንም ተጽዕኖ ራሱ ሊፈጥረው ወይ ሊሆን የሚችለው ነገር የጋራ ጉዳይ ላይ ያተኮረ ነገር ነው አብረን የምናዜመው እና ከምንም በላይ እኔ ኢትዮጵያዊነት አደጋ ላይ የወደቀበት ጊዜ ላይ ነው እንግዲህ እንደ ድል ሆኖ የደረሰን ጊዜ ይሄ ነው ለኛ እና እዚህ ጊዜ ላይ ደግሞ ሁላችንም ተባብረን ኢትዮጵያ የምንልበትን እድል እግዚአብሔር ከፍቶልናል ብዬ አስባለሁ። በእውነት ለመናገር ሰው ምላሽ እኔ በሰጧቸው መጠን ነው ብዬ አላምንም። ከዛ በላይ ነው እዚህ ላይ የሚታየው አንድም ሰው ለሀገሩ ያለው ፍቅር፣ ለኢትዮጵያዊነት ያለው ፍቅር፣ አብሮ ለኖረው በጋራ ለኖረው ነገር ያለው እምነት ነው ይሄን ስሜት የፈጠረው። እንደ ቴዲ ላልሽኝ በእውነት አግኝቻለሁ የምለው ነገር ይከፍተኛል። ከባድ ቆሚያ አጥታ የተሳቀቀችበት የአደጋ ጫፍ ላይ ሆና ትታይ ነበር። ቴዲ አፍሮ ኢትዮጵያን ባወጣበት ወቅት የአደጋውን መጠን በደንብ ተገንዝቦታል። ጽዮን ግርማ ማነሳችለት። አደጋው እንዴት ነው የሚታይህ አለችው። በጣም ትልልቅ አባቶች የነበሩት ተከታታይ ህዝቦች ለዚህ ድረስ የደረሰ ብዙ የተለፋበት ሀገር ነው። ለብዙዎችም ምሳሌ የሚሆን በነጻነት ድል ይሁን በዲፕሎማሲው ዘርፍ በመንግስታቱ ማህበር እስከሚያስጨንቁ ድረስ የኛ አባቶች በጨዋነት የዘለቁ ብዙ የለፉ በቅንነት ሀገራቸውን ያገለገሉ ሰዎች አንከባለው እዚያ ያደረሱት ሀገር ነው። ሲቀድምም ከዛም በፊት እና አጋጣሚ ሆነው እንግዲህ በተፈጠሩ አለመግባባቶች ያለው ብዥታ በእውነት የሀገር ህልውና የራስ ህልውና ነው፣ የጋራ ህልውና ነው። ሀገራችን መዳን የምትችለው ኢትዮጵያን እንደቀደመው መንፈስ በአንድነት ሆነን በፍጹም ቅንነት ለመቀጠልና ለማስቀጠል በጋራ ስንጥር ነው። ምክንያቱም ይሄ ቢሆን ደስ ይለኛል የሚባል አይደለም፣ መሆን ያለበትና የህልውናችን መሰረት። ስለዚህ በዛ ስሜት ነው ከሀሳብ ፍጭት እንዲህ ቢሆን ይሻላል ከሚለው በጋራ ጉዳያችን ላይ ልንመክር ከምንችልበት አጀንዳ በላይ ብዙሃኑንም ባይወክል በተለያየ በቋንቋና በጎሳ ያለ ሁኔታ ነው ያለው። ይሄ መቼም የሚታይ ነገር ነው። ይህን ደግሞ ሁኔታ በተቻለ መጠን አስተካክለን ወደ ጋራ ጉዟችን ለመሄድ ብዙ መብላት ያለባቸው ሰዎች አሉ፣ ብዙ የተራቡ ሰዎችም አሉ። ታሪካችንን በረሃብን ተበላሽቷል። በዚህ ራሱ መቆጨት አለበት፣ መናደድ አለበት። ቁጭት ከሌለም ወደ ለውጥ ለመሄድ ኃይል አናገኝም እና ትንሽ
ሰልጠን ያለ ነገር ወጣትነት እኮ ነው በጣም ረቂቅ ነው እንዴ በጣም ትልቅ ኃይል ነውና እኛ ሰላምና ፍቅር አንድነትና ኢትዮጵያን እንፈልጋለን። ኢትዮጵያ የኛ ዋስትናችን ህልውናችን ነው እና ለዚህ ህልውናችን የጋራ ስሜታችን የተገለጸበት አጋጣሚ ነው ብዬ ነው የነበረው ሁኔታ እንደዚህ መመለስ ይችላል። ኢትዮጵያዊነትን ማዳን የቴዲ አፍሮ የዚህ አልበም መንፈስ ይመስላል። በእርግጥ ቴዲ አፍሮ በቀደሙት ስራዎቹም ማጠንጠኛዋ ኢትዮጵያ ነበረች። ቴዲ አፍሮ ኢትዮጵያን የሚያይበት መነጽርና እርሱ የሚመኛት ኢትዮጵያ በብዙዎች ፍቅርና አድናቆትን፣ በሌላ በኩል ደግሞ ውግዘትና ነቀፌታን ከዚያም በላይ ትርጉም አሰጥቶታል። ማንም ሰው ከፖለቲካ ጸድቶ ባይኖርም ቴዲ አፍሮን በስራዎቹ በሁለቱም ወገን ከፖለቲካ ጋር አጣብቆ ማሰብም የተለመደ ነው። በዚህኛውና ኢትዮጵያ ሲል በሰየመው አልበሙም ይሄው ስሜት በሁለቱም ወገን ገኖ ታይቷል። ውዳሴንም ውግዘትንም አላጣም። ልዩነቱ ምናልባት ሚዛኑ ላይ ነው። የሚገርመው ግን ውዳሴውም ውግዘቱም የቴዎድሮስ ካሳሁን ቴዲ አፍሮ ዝና ላይ የሚያሳድሩ ተጽዕኖ መጨረሻው ከፍታ መሆኑ ነው። የመወደሱን ያህል መወገዙም ለቴዲ አፍሮ ዝናና ስብዕና የማይተናነስ ድርሻ እንዳላቸው የሚያምኑ ጥቂት አይደሉም። የሆነ ሆኖ የቴዲ አፍሮን ሥራዎች ከፖለቲካዊ ጉዳይ አርቆ ማሰብን የማይመርጡ ብዙ ናቸው። 14 ዘፈኖችን ቢያዘው ኢትዮጵያ የተሰኘ አልበምም ጥቂት የማይባሉት ዘፈኖች ወዲያው ነበረ ፖለቲካዊ አንደምታቸው ሰፊ እንደሆነ የታመነው። ሰንበሬ፣ አናኛቱ፣ ኢትዮጵያ፣ ቴዎድሮስ፣ ጎንደር ለፖለቲካዊና ወቅታዊ ጉዳይ ትርጉም ክፍት ሆነው ይታሰቡ ነበርና የአሜሪካ ድምፅ የአማርኛው አገልግሎት ጋዜጠኛ ጽዮን ግርማ ይህን ሐሳብ አነሳችለት። ቴዲ አፍሮ ጉዳዩ የእርሱ ብቻ እንዳልሆነ ብዙዎቻችንም የምንጋራው እንደሆነ ነበር የገለጸላት። በነገራችን ላይ ይሄ የኔ አቋም ብቻ አይደለም፣ የብዙሃኑ አቋም ስለሆነ ነው እኮ ይሄ ሁኔታ የተፈጠረው። ይሄ የሁላችንም ስሜት ነው ባይ ነኝ። ምናልባት አንድ ወቅት ላይ የሚጎሉ በጣም ትልቅ የሚመስሉ ሀሳቦች ይኖራሉ እና ብዙዎችን የሚከልሉ ናቸው። ከልለው የቆሙ ስለሆነ ነው። ብዙ የሚያግባቡን አብረን ያደግናቸው ብዙ ነገሮች አሉ። ቁጥሩ በጣም ብዙ ወደ ላይ ነው መሄድ ያለብን። ወደ ትንሹ መስመር ከተሰበሰብን አስቸጋሪ ነው። ባጭሩ ይሄ የሁሉም ስሜት ነው፣ የኔ ብቻ አይደለም። የጋራ የሁላችን የብዙሃኑ ድምፅ ስለሆነ ነው አንድ አይነት። ጽዮን ግርማ ቀጠለች እና ለፖለቲካ ትርጉም ክፍተት አለው ሆን ብዬ አስቤበት ነው የጻፍኩት እያልከኝ ነው ጠየቀችው። ቴዲ አፍሮ አላመነታም። ሆን ብዬ ስራዬ ብዬ ነው የጻፍኩት ነበር መልሱ። አዎ አስቤያቸው ነው የጻፍኳቸው። የፈጠራ ምንጩ ሰፊና ጥልቅ ነው። እያንዳንዱ የጥበብ ሰው ፈጠራና ጥበቡን የሚቀዳበት ምንጭና ስልትም ወጥ አይደለም። የቴዲ አፍሮም ቢሆን የራሱን መልክ አያጣም። መዓዛ ብሩ ይህንን የቴዲ አፍሮን የፈጠራ ምንጭ ከወዴት እንደሚጨለፍ ማወቅ ፈልጋለች። ንጽጽር አመጣች። ቴዎድሮስ ታደሰ ስለ እርሱ የዜማ መፍለቂያ የነገራትን አጣቀሰች። ይህንኑ ጥያቄ ለሞክሼው ቴዎድሮስ ካሳሁን ለቴዲ አፍሮ ወረወረች። የዛሬ 11 ዓመት በ2000 ዓመተ ምህረት ቴዲ አፍሮ እንደ ሁል ጊዜው ከምንጩም በፊት የምንጩ ባለቤት እንዳለ በማንሳት ነበር የመለሰላት። ዜማ ኬት ይመጣልሃል አንተ? ዜማ አንድ ጊዜ ቴዎድሮስ ታደሰ ወዳጄ ቴዎድሮስ ታደሰ ዜማ ኬት ይመጣልሃል ብዬ ስጠይቀው ከወፎች ዝማሬ ከሚነፍሰው ነፋስም ከወንዞች አወራረድም ዜማ ይገኛል ልብ ላለው ሰው አለኝ። ልባም ለሆነ ሰው ነው እንግዲህ ያንተ ዜማ ኬት ይመጣል? እንግዲህ ቴዎድሮስ ታደሰ እንደምናውቀው በጣም እንወደው ዘፋኝ ነው። በነገራችን ላይ በጣም የሱን ዘፈን ነበር መዘፍነው ድሮ። ቴዲ የገለጸበት የራሱ መንገድ አለ። ቴዲ ከድሮም አመጣጡ የቤተ ክርስቲያን መሰረት ያለው ልጅ እንደመሆኑ መጠን እና ያሬድም ከእንትን ይቀዳሉ የሚለውን ነገርም የመስማት ነገር በውስጡ የማደግ ጸባይ ሊያመጣ ይችላል። እና ያሬድ ከወፍም ከወንዝም ሲያልፍ ደግሞ ከሰማይም ከነሱራፌል ሰምተው ነው አይደል ሹኪሏቸዋል። አዎ እና ምን አለው እንዲህ አይነት ነገር እንደዛ ነው የሰሩት። ከዚህ ያለውን ስሜት በማንሳት ይመስለኛል እሱ የገለጸው። ይሄ ሙዚቃንም ረቂቅነት በጣም ረቂቅ ነው። ሙዚቃ በጣም ኃይል ነው። እግዚአብሔርንም በመዝሙር ታባቢያለሽ። ቅዳሴም በዜማ የእግዚአብሔርን ስሜት መኮርኮሪያ ነው፣ አባባይ ነው። ሙዚቃ ኃይል ነው በጣም ሙዚቃ ኃይል ነው በጣም እውነቴን ነው የምነግርሽ። ስለዚህ በዚህ ጉዳይ ላይ ስንነጋገር እንደኔ ደግሞ በራሴ
ሙዚቃ በተለያየ አጋጣሚዎች ሊነሳ ይችላል ስሜትሽ። ትልቁ ነገር መቼ ልስራው ይሄን ላድርግ የምትዩ ነገር ነው አስቸጋሪ ፈተና ውስጥ የሚለቅ። ግን በአንድ ነገር ከተስማማን እኔ በማምንበት ሙዚቃን ዜማ ሰራለሁ ይመጣል። እንግዲህ እግዚአብሔር በሰጠኝ ተሰጥኦ ውስጥ ይፈጠራል። እንዴት ታደርገዋለህ? ቀርጸዋለህ ቶሎ ብለህ? ቶሎ ነው መቀደው። በድምጽ ቀደዋለሁኝ ቶሎ በካሴት አዘጋጅቼ ነው መስራው ቀደዋለሁ። አንዳንዴ ደግሞ በካሴትም ሳትቀጂ እንደ አበባዮሽ ደግሞ ስቱዲዮ ውስጥ ቀጥታ የገባው ድምጽ ነው የወጣው። ድጋሚም የተሰፈረ አይደለም። እንደዛ ደግሞ ይመጣል እና ያለበት ጊዜና ያቀን ሲገናኝ ሙዚቃው አቅመኛ ይሆናል እና ሁሉም ከእግዚአብሔር ነው የተሰጠው። ተሰጥኦ እንደዛ ነው ማምነው እና ኖፉን ወንዝ ደግሞ ምክንያት ናቸው እንጂ የነሱ ሁሉ አቡጊዳ መጀመሪያ ነው። ቴዲ አፍሮም አቡጊዳ ሲል ጀምሯል። ከአቡጊዳ ኢትዮጵያ እንዳለ 18 ዓመታትን ከሁላችን ጋር አለ። ከአቡጊዳ እስከ ኢትዮጵያ ቴዎድሮስ ካሳሁን፣ ቴዲ አፍሮ። ሶስተኛው ክፍል ዘፈንና ዘመን ይህንን ይመስል ነበር። መቋጫችን ሳምንት ነው። የእናንተ ሬዲዮን የሸገር ኤፍኤም 102.1ን መዓዛ ብሩን፣ የአሜሪካ ድምፅ አማርኛው አገልግሎት ጋዜጠኛ የሆነችውን ጽዮን ግርማን ስላኖሩልንና ልንጠቀም ስለቻልነው ቃል ምልልስ በእናንተ በአድማጮቻችን ስም ከላቀ ፍቅርና ከፍ ካለ አክብሮት ጋር እናመሰግናለን።